እዚህ ቤት ኧረ እዚህ ቤት ሰው የለም እንዴ? ኧረ አስካለ አስካለ ኧረ እባክሽ ነይ ገበያ እንሂድ። ዛሬ ገበያ እኮ ነው፣ ቅዳሜ ነው። አትሄጂም እንዴ ገበያ? አልተዘጋጀሽም ገና እንዴ? ምን እየሰራሽ ነው እስካሁን? ቶሎ ሄደን ገበያ። በጠዋት ነው ገበያ እኮ በጠዋት ነው የሚኬደው። ምን እየሰራሽ ነው እስካሁን? ኧረ እኔ ጨርሻለሁ። ነይ እንሂድ፣ ነይ ተነሺ። እኔም ብቻዬን ከምሄድ አንድ ላይ እንሂድ። እና ምንድን ነው የምትይዥው? አንቺ የምትይዥው ነገር አለ? እኔ እንኳን ምንም አልያዝኩም። እጅና እግሬን ነው ይዤ የምሄደው። አንዳንድ ነገሮች ለመግዛት ስለሆነ ከዚህ ምንም ይዤ አልሄድም። የሚሸጥ ነገር ይዤ አልሄድም። ባለፈው ሳምንት ቅዳሜ ዕለት የሸጥኩት ብር ስለነበረ አሁን የምገዛው ዘይትና ጨው ምናምን ነው። እና ሳይመሽ ሰካራም ምናምን ሳይበዛ በየመንገዱ ቶሎ ነይና ሄደን ገዝተን እንምጣ። ምትሄጂ ከሆነ ማትሄጂ ከሆነ ጥየሽ ልሄድ ነው። እንዴት አደርሽ? ደህና አደርሽ? አለሁልሽ። እንዴት ነሽ? ደህና ነሽ? ምን ያለው እንዴ? ምን ሆነሽ ነው እንደዚህ ያረፈርሽው? አንቺ ደግሞ በጠዋት አትነሽም እንዴ? ምን አይነት ጋድሚያ ነሽ እንዴ? ሴት ልጅ በጠዋት ብድግ ብላ ለባሏ ቡናውን አፍልታ ቁርሱን አብልታ ከዛ ወደ ስራ ትሸኛለች። አንቺ ምን እየሰራሽ ነው እስካሁን? እኔማ ይኸው ጨርሼ እኮ እንሂድ እያልኩሽ ነው። እና ለባልሽ ቡና ፈላሽለት ወይስ ዝም ብለሽው መጣሽ? ያንቺ ነገር እና ምንድን ነው ያልሽው? ላግዝሽ ላግዝሽ? ኧረ ትንሽ ነው። ቀላል ከሆነ ችግር የለም። ተሸከሚው፣ አንቺው ተሸከሚው እናቴ። እኔ ለራሴ ይኸውልሽ አርጅቻለሁ። ከዚህ በኋላ በምርኩዝ ነው መሄድ የቀረኝ። ብታይልሽ እርጅት አልኩ። ምን እንደሚሻለኝ አላቅልሽ። ኧረ ነይ ቶሎ ቶሎ እንሂድ። አንቺ ደግሞ ምን ሆነሽ ነው የምትንቀራፈፊው? ላግዝሽ ስልሽ እምቢ አልሽ። ከአንቺ ከወጣቷ እኔ አሮጊቷ ተሻልኩ። ምን ሆነሽ ነው? ጉድ እኮ ነው። እና እነዛ ጎረቤቶቻችን እኮ ትላንትና ልሽ አልጠሩሽም እንዴ? ደግስ ነበረ እኮ። አዎ አልሄድሽም? አልጠሩሽም? እኔ ደግሞ የተጠራሽ መስሎኝ እኔ እንኳን አልሄድኩም ነበረ። ባለቤቴ ነበር የሄደው ድግሱ ጋር። እኔ ትንሽ ደከመኝና የኦሪጂናው ምኑ አልሄድኩም። እሱ ነበር የሄደውና እንደዋለ ወጡ ይጣፍጣል አለ። ወጡ ይጣፍጣል ግን ጠላው ትንሽ ቀጠን ብሏል አለ። ዘመደ ብዙ ጠላው ቀጭን ነው ሲባል አልሰማሽም? ስለዚህ ጠላው ትንሽ ቀጠን ይላል እንጂ እንጀራና ወጡ ምርጥ ነው ብሏል። እንዳው እኔ ድጋሜ ጠዋት ቢጠሩኝ ራሱ ይር ነበር። ግን ትንሽ እንዳልኩሽ ድካሙ ምኑም ስላለ አልሄድኩም። ነይ በርቺ፣ አይዞሽ ላግዝሽ ብልሽ እምቢ አልሽ። እንግዲህ አይዞሽ ነይ። ደርሰናል። ትንሽ ነው የቀረን። አይዞሽ ነይ በይ ነይ እንሂድ። ስሚማ አንቺ ሰምተሻል እንዴ? የእንትና ልጅ እኮ የዛ የጎረቤታችን የማን ነው የአቶ ረስሙን አንጭልኝ ተጠፋብኝ። የአቶ በላቸው ልጅ እዛ ጎረቤታችን የአቶ በላቸው ልጅ ይኸውልሽ አረብ ሀገር ሄዳልሽ። 10 ዓመት ሙሉ ለፍታ ከዛ ብሯን ለቤተሰቦቿ ሳትልክ በይሄ ምንድነው ይሄ የሚባለው? ዘመናዊ ነገሩ ምንድነው የሚባለው? ይሄ ፌስቡክ ምን አልሽው? ስሙን ምን አልሽው? ፌስቡክ። አዎ በፌስቡክ ልሽ ተጀናጅናልሽ።
ከዛ አባቷ ጋር ሳትልክ ብሩን እወድሻለሁ አፈቅርሻለሁ ሲላት ጊዜ ለሰውየው ሁሉንም ብሯን ላክ ታረግልሻለች። ከዛ ሰቲም እንዴ አልሰማሽም እንዴ አንቺ የኖር የት ነበረ የምትኖሪው? ቆይ አንቺ ጎረቤታችን ነሽ ወይስ የት ነሽ? ኧረ ጉዴ። ከዛልሽ ልጁ ብሯን ስትመጪ አገባሻለሁ፣ እኔና አንቺ ስትመጪ ልጅ ወልደን አብረን ነው የምንኖረው፣ እኔ በጣም ነው የምወድሽ አፈቅርሻለሁ ብሎ ጀንጅኖልሻሉ። ብሯን እንዳለ ልካ በሱ መሬት ገዝቼልሻለሁ፣ ከዛን ቤት ልሰራልሽ ጀመርኩልሽ ነው ብሎ የሆነ የተጀመረ ቤት አሳይቷት በቃ እኔማ ጥሩ ኑሮ ልኖር ነው ሄጄ ባሌን አግብቼ ልጄን ወልጄ ልቀመጥ ነው ብላ እሷ ከዛልሽ ልካ መጨረሻ ላይ ስትሄድ ይኸውልሽ መጨረሻ ላይ ስትሄድ ሰውየው ስልኩንም አጥፍቶ ጥፍት ብሯንም ይዞ ጥፍት አለልሽ። ኧረ እንደው ጉድ ነው የዘንድሮ ሴቶች ደግሞ እንደው ጉድ ነው። ዝም ብለው ነው እንዴ ያገኙት ነው እንደሚጀናጀኑት? ኧረ በስመ አብ ወልድ። አየሽ ለአባቷ ልካ ቢሆን ኖሮ ይሄኛ የት በደረሰች። አባቷ አጠራቅሞ አስቀምጦላት ቢሆን ይሄኛ የት በደረሰች። 10 ዓመት ሙሉ እንደው አስበሽዋል ለፍታ 10 ዓመት ቀላል ይመስልሻል እንዴ አንቺ? አይ የሰው ልጅ ከንቱ ነው። የከንቱ ነው። ነይ አይዞሽ፣ በርቺ ጎበዝ፣ አይዞሽ በርቺ። የምን ወደ ኋላ ነው? በርቺ ጎበዝ። እኔ ድክም አለኝ እኮ ሳላግዝሽ። እኔ ራሱ ባዶዬን ሆኜ ድክም አለኝ። አንቺው ምን ይሻላል? ኧረ አሁንስ እንደው ምን ይሻለናል እባክሽ? ስራም ሳንሰራ ሰርተንም ድክም ሆናል። ያሁኑ ትውልድ ምን ይሻላል? ቆይ ምንድነው እንደዚህ ያደከመን ትያለሽ? ለነገሩ አንቺም ይነኩያ ነሽ፣ ምን ታውቂዋለሽ? አንቺን ደግሞ መጠየቄ አይ እየደረሰን እኮ ነው። አይዞሽ ደርሰናል። ነይ በይኔ ደርሰናል። ባለ ሱቅ እንዴት ዋላችሁ? ደህና ዋላችሁ? ደህና እግዚአብሔር ይመስገን አለ። እኔ የምልሽ የተሸከምሽውን የት ነው የምትሸጪው? እኔማ ብር ብቻ ስለያዝኩ ገዝቼ መመለስ ነው ወደ ቤታችን። አንቺ እስክትሸጪ ልጠብቅሽ? ጎረቤቴ አይደለሽ? እንዴት ጥዬሽ እሄዳለሁ? እኔስ ብቻዬን ከመሄድ ያን ሁሉ መንገድ እና እስክትሸጪ ልጠብቅሽ? እሺ በቃ እሺ በይኔ። እንግዲያው እዚህ ጋር አስቀምጭና ሽጪ። እኔ ምን አደርጋለሁ? ቁጭ ብዬ አንቺ ልጠብቅ እንጂ ማን አለኝ ከአንቺ ውጪ? ጎረቤቴ እና አቤት፣ እንዴት ዋልክ? ደህና ዋልክ? ኧረ ግዛት ይሄ ቆንጆ ነው። አላየሁም እንዴ? በደንብ ይኸው እስኪ። ቆንጆ ነው። ስንት ነው በጆግ? ስንት ነው የሚሸጨው? ኧረ ነይ አንቺ ቁጭ ብለሽ አናግሪው። ወዴት ሄድሽ? ስንት ነው በጆግ? ሌላ ጋር ጠይቀሃል? ግዛት ይሄ ምርጥ ነው እንዴ! አሁን ደግሞ ሰኔ ነው፣ የአዝመራ ወቅት ነው። ጥሩ ባቄላ ነው ይሄ። ባቄላው ለዘር የሚሆን ባቄላ ነው። ግዛት ሁሉንም አግዛትም። ቸኩለን እኮ ነው እኛ ለመሄድ። ሁሉንም ግዛት። ብዙ መሬት የለህም? ብዙ መሬትማ ከሌለ ትንሽ ይበቃል። አንድ 10 ሰሃን፣ አንድ 10 ምናምን ይበቃል እኮ። ግዛት ተነጋገሩ። አንቺ መጨረሻው ነው ወይስ ቀንሽለትና ይግዛ እና እንሂድ? ምን ሆነሽ ነው? ለነገሩ የመጀመሪያሽ ነው እሱ። መጀመሪያ ነው የጠየቀው። እስቲ ትንሽ ጠብቂ፣ ሌላ ሰውም ደግሞ ከዚህ በላይ ሊገዛሽ ይችላል። ይሄ ምን ሆኖ ነው የሚያራክስብሽ? ጥሩ ባቄላ አይደል እንዴ? ምን ሆኖ ነው? ካልገዛ ወደዛ ጠረግ በል እንዴ! ምን ነው ሸዋ? ይሄን መለማመጥ ነው ደግሞ በራሳችን እህል። ኦ
ስሚማ አስካሉ እኔ የምልሽ እንደው ግን ስታዩ ማለት ነው የእንትና ልጅ እዛ ማዶ ያለው ከቤተ ክርስቲያኑ በታች ያለው ሰውዬ ያወቅሽው ያ ጥቁሩ ሰውዬ እንደውም ልጆቹ ጎረምሳ ልጆች አሉት የሚባለው ሰውዬን አስታወሽው? ረሳሽው እንዴ? አይ በትሬም ወደቀ። እስቲ ያቀብኝ። ለነገሩ አንቺ ቁጭ ብለሻል። ተይው በቃ እኔ አመጣዋለሁ። አቤት 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 ወገቤ! ወይ ወገቤን አሞኛል። አንቺ ምን ይሻላል እንዳው እንዲህ እኔ ምን ወዴት ልሂድ? ቆይ ሐኪም ቤት ካልሆነ ሞክራለሁ እንጂ ከባድ ሆኖብኛል። ወገቤ ጎንበስ ማለት እያቃተኝ ነው። እያረጀው ነው መሰለኝ እናቴ። ሰው በ70 በ60 ዓመቱ ዘንጦ ቱር እያለ ይሄዳል። እኔ በ30 ዓመት አረጀሁ። እንግዲህ ምን አረጋዋለሁ? ኧረ አንቺ ዛሬ ደግሞ ፀሐዩ እንዴት ነው እባክሽ? ወይ ጥላ ሊያዝን። ፀሐዩ ያቃጥላል በጣም። ጥላ ብንይዝ አሪፍ ነበረ። ከቤት ስንወጣ እኮ ዳመና ነበረ። አሁን እንደው ፀሐዩ ጠረረ በጣም። ወይ ፀሐዩ ያቃጥላል። ኧረ እባክሽ ጨርሽና ወዲያ እንሂድ እባክሽ ወዲያ። ደግሞ ስሜ አሁን ይሄን ባቄላ ቶሎ ሸጥ አድርገሽ እዛች እንትና ጋ ዋናት ያች አረቄ ቤቷ እዛች ደረስ ብለን አንዱ ለመለኪያ አረቄያችንን ገጭ አድርገን እንሄዳለን። መንገዱም ይኬድልናል ቶሎ። ይሄ የታመመው ወገቤም ባረቄ ይጠገናል። ምን ላድርግ ታዲያ? ሌላ መላጣው አንቺ አላቃጠለሽም እንዴ ፀሐዩ? እንደዚህ ልብስሽን አድርጊው ጭንቅላትሽ ላይ ይከላከልልሻል ትንሽ። ያውልሽ አየሽ፣ እንደኔ አድርጊው። እሺ ደህና ዋልክ? እንዴት ዋልክ? ሰላም ዋልክ? አለን። ኧረ ቶሎ ሽጪን። ሙሉውን ነው የምትገዛው? ስንት ነው የምትገዛው? ትንሽ ቀንሽለት አንቺ። ሁሉንም ከገዛሽ 1-2 ብር ቀንሽለት። ሙሉውን ትገዛለህ? አዎ ብሏል። አንቺ ቀንሽለትና በቃ ሽጠን እንሂድ ወዲያ። በቃ ሽጪ ጨርሽ ሁሉን። እሺ ጨረሽ? እሰይ ተመስገን እናቴ ተመስገን። በይ አሁን የምትገዢውን ነገር ገዛዥና እንሂድ። ዛሬማ ቀጥጋብዥኛለሽ አንቺ ነሽ ጋብዥኝ። እንዲህ ባቄላ ተሸክመሽ መተሽ ሽጠሽማ ካልጋበዝሽኝ ምኑን ጎረቤት ሆንሽው? ያንቺ ጉርብትና ቢቀርብኝ ይሻላል። በይ አሁን ሰባስ ቢቃሽንና እንሂድ። እኔም ገዛዛው ትንንሽ ነገር ነው። ፓስታ፣ መኮሮኒ፣ ጨውና ዘይት ምናምን ነው፣ ብዙም አይደለም። በይ ተነሽ እንሂድ። በይ እንሂድ እናቴ በይ። እኔ እንደሆነ አቅም እያነሰኝ ነው የእኔ እናት። በይ እንሂድ። ቻው፣ ደህና ዋሉ።